ቪዲዮአችሁንም ያህል ገራሚ ቢሆን በአለማችን ላይ አንደኛ በሆነ ቪዲዮ ኤዲተር ኤዲት ቢደረግ ማንም ሰው አያየው። ምክንያቱም ሁሉም ሰው የሚያየው ለፊታቸው ላይ የተለጠፈውን 16:9 የሆነ ፎቶ ነው። እናም ይሄ ፎቶ ጭባ ሆነ ማለት ያው ቪዲዮአችሁ ገደል ገባ ማለት። እና እንዴት ማንም የሚያልፈው ተምኔል መስራት እንችላለን? በጥያቄያችሁ መሰረት ሁሉም ዩቲዩበሮች ተምኔላችሁ ላይ የሚጠቀሙባቸው ነገሮች እናያለን። ከዚህ በፊት ግን ማወቅ ያለባችሁ ነገር አለ። እሱም ሲምፕሊሲቲ ወይም ቅለት ነው። ይህም ሁላችንም የምንሳሳተው ስህተት ነው። እሱም ከወተት ማውጣት። ለምሳሌ አንድ ሰው አንድ ተምኔል በማየት 0.7 ሰከንድ ብቻ ነው የሚያጠፋው። ዥው አለቅ። ይህም ማለት ሀሳባችሁ ስለምን እንደሆነና ሰውየው ቪዲዮአችሁን እንዲነካ ለማሳመን 0.7 ሰከንድ ብቻ ነው ያላችሁ ማለት ነው። ስለዚህ በዚህ 0.7 ሰከንድ ውስጥ አይን የሚስብ ነገር መስራት አለባችሁ። ዩቲዩብ ቪዲዮ ለሰዎች ስክሪን ላይ ሲያሳይ ኢምፕሬሽን ይባላል። ያንን አይቶ የሚጫኑ ሰዎች ቁጥር ደግሞ ሲቲአር ወይም ክሊክ ቱ ሬት ይባላል። ሲቲአር ከፍ ካለ ዩቲዩብ ቪዲዮ ለብዙ ሺህ ሰዎች ያሰራጨዋል። ሲቲአርን የሚወስነው ደግሞ 90% ተምኔልህ ነው። ታዲያ ማንም እንዳያልፈው ለማድረግ ምን ማድረግ አለብህ? አሁን ወደ ዋናዎቹ 4 ህጎች እናልፋለን። የመጀመሪያው ህግ ስሜት ነው። በምስሉ ላይ ያንተን የሌላ ሰው ፊት ካለ ዝም ብሎ የፓስፖርት ፎቶ መሆን የለበትም። ስሜት ማሳየት አለበት። ወይ በጣም መገረም፣ መደሰት ወይ ማዘን። የሰው ልጅ ሁሉ ጊዜ መጀመሪያ የሚስበው የሰውን ፊት እና አይን ግንኙነት ነው። ሁለተኛው ስህተት ተምኔል ላይ ድርሰት መጻፍ ነው። ማንም ሰው ዩቲዩብ ላይ ስክሮል እያደረገ ረጅም ጽሑፍ አያነብም። ተምኔል ላይ መሆን ያለበት ቢበዛ ከ3 እስከ 4 ቃላት ብቻ ነው። ፎቶ ጎልቶ እንዲወጣ ቀለማትን በጥንቃቄ መረጥ። ዩቲዩብ ባክግራውንድ ጥቁር ወይም ነጭ ስለሆነ አንተ የምትጠቀምባቸው ቀለማት ደማቅ መሆን አለባቸው። ቢጫ፣ ቀይና አረንጓዴ በጣም ተመራጭ ነው። ጥሩ ተምኔል ቪዲዮን ሲያዩት ይናገራል። ከዚህ በፊት አሁን ቢፎር ቨርሰስ አፍተር የሚሉ ምስሎች በጣም ስኬታማ ናቸው። ለምሳሌ ክብደት ስለመቀነስ የምታስተምር ከሆነ የወፈረ ሰውና የከሳ ሰው ፎቶ ጎን ለጎን ማስቀመጥ ብቻ ሰውን ይስባል። አሁን ደግሞ ብዙዎች የማይነግሩን ትልቁ ሚስጥር ልንገር። እሱም ኮርሲቲ ጋፕ ወይም የጉጉት ክፍተት ይባላል። ይህ ማለት በተምኔልና በርዕስ መካከል ጥያቄ መፍጠር ማለት ነው። ለማብራራት ያህል ተምኔል ላይ የተሰበረ ስልክ ፎቶ አድርገህ ርዕሱ ላይ ደግሞ ይከሰታል ብዬ አላሰብኩም ካልክ ተመልካቾቻችን ምን ተፈጠረ ብሎ ለማወቅ ጉጉት ያብሷል። ያንን ጉጉት ለመውጣት ደግሞ የግድ ቪዲዮን ይጫናል። ይህን ስትጠቀም ግን ክሊክ ቤት ወይም ውሸት እንዳይሆን ተጠንቀቅ። ውስጡ ያለው ቪዲዮ ከምስሉ ጋር መያያዝ አለበት። በአጭሩ ተምኔል የቪዲዮ ማስታወቂያ ነው። ይህ ቪዲዮ ጠቃሚ መረጃ ከሰጠ አሁኑኑ ላይክ ማድረጉ እንዳትረሱ። ለቻናላችሁ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ የደወል ምልክቱን መጫን እንዳትረሱ። አመሰግናለሁ።